ሰላም ቤተሰቦቻችን እንዴት ናችሁ? በዛሬው ቪዲዮአችን የምናየው ከባለፈው የቀጠለው ከፓርት 3 ወይንም ደግሞ የመጨረሻውን ፓርት ነው ማለት ነው። አጠቃላይ እንዴት ኤክሴል ላይ ያለን ፋይል ፕሪንት እናደርጋለን፣ ፕላዛት ደግሞ ፕሪንት ታይትል እንዴት እንሰጣለን፣ አዘርዋይስ ደግሞ ማሪጅኑን እንዴት እናስተካክላለን፣ ፔፐር ኦሪየንቴሽኑ ፔፐር ሳይዙ እንዴት እናስተካክላለን፣ ፕላዛት ስኬሉ እንዴት አጀስት እናደርጋለን፣ ዊድዙ ሃይቱን እንዴት አጀስት እንደምናደርግ እያንዳንዳቸው ነገሮች እናያለን ማለት ነው። ቀጥታ ወደ ትምህርታችን እንገባለን። ላይክ፣ ሼር፣ ሰብስክራይብ ያድርጉ። ይህ መልእክታችን ነው። አሁን ወደ ቪዲዮ አልፋለሁ ማለት ነው። ልክ ስንመጣ የሆነ ስራ ሰርተን ከጨረስነው በኋላ ያው በኤክሴል እንደዚህ ነው ያለው ማለት ነው። ይህንን ለተለያየ ነገሮች ስለምንጠቀምበት ምን እናደርገዋለን? ፕሪንት እናደርገዋለን ማለት ነው። ለምሳሌ እዚህ ጋር ናምበር ልስጠውና ናምበር ሰጠውትኝ ናምበር ሰጥቼው ከዛ በኋላ 1 2 3 ልበለው አንድ አልኩኝ። ይችኛዋን 2 አልኳትኝ። እንደዚህ ላደርጋትና ኖርማሊ በዚህ መሰረት ስጠው ሉክ ዚስ ይሄንን ሰጠውትኝ። በዛው ከጀመሩት ላይ ቀር ቴብል ፎርማት እንዲይዝልኝ እዚች ጋር መጥቼ ቦርደሩን ላስተካክለው። ይኸው ቦርደሩን አስተካክሉት። በተመሳሳይ እችን ቦርደሩን ላስተካክላት። ቦርደሩን አስተካክዬ ባግራ ይችኛዋንም በተመሳሳይ እዚሽ ጋር መጥቼ ምን ማድረግ እችላለሁ? ኖርማሊ የሚመሳሰል ይሄኛው ትንሽ ደምቅላን ይችኛዋ ነች። ጨረሱ ማለት ነው። በእንደዚህ ካደረጉ በኋላ አላይመንቱን በተመሳሳይ ማስተካከል እችላለሁ። እዚስ ይችኛዋን አላይመንት ማለት ነው ያያችሁት ማለት ይችንን አላይመንት ይኸው በእንደዚህ መሰረት ማስተካከል እችላለሁ። ሌሎችንም እናንተ በምትፈልጉት መንገድ ይኸው ይሄን ሙሉ አላይመንቱ እንዲስተካከልላችሁ ከፈለጋችሁ እዚህ ጋር ሴንተር አላይመንት አለኝ ይኸው ከዛ እዚህ ጋር ሴንተር አደረጉት። በተመሳሳይ እንደዚህ አደርገዋለሁ። ምናልባት ይሄንም በ12 ይሁን ይካል በ12 አደረጉት። ቦልድ ይሁን ካል ሁሉ ቦልድ አደርገዋለሁ። በተመሳሳይ ፎንት ስታይሉ በምትፈልጉት እናንተ ደስ በሚላችሁ እኔ ለምሳሌ ታይም ኒው ሮማንስ ነው የሚፈልገው እዚህ ጋር አለልኝ። በእንደዚህ መሰረት አደረጉት ማለት ነው። ይሄንን ከጨረሱ በኋላ ቀጥታ ምንድነው ማደርገው? ይሄንን ፔጅ ላይአውት ላይ ገብቼ አጀስት ማድረግ አለብኝ። ለምሳሌ እንዲያው በትንሹ ላው ሳያችሁ እንዴት እንደሆነ አሁንና እናንተ ሙሉ ይሄ ባንድ ፔጅ ውስጥ እንዲወጣላችሁ ነው የምትፈልጉ። መጀመሪያ እዚህ ጋር ኦሪየንቴሽን ላይ መጣችሁ ምንድን ነው ያለው? ለምሳሌ እዚህ ጋር ልምጣና ላሳያችሁ። ፔጅ ላይአውት ላይ አያችሁት አይደለ? ሄደርና ፉተር ፓርት 3 ላይ ያየነው ነው። እዚህ ጋር ከፈለጋችሁ ሄደር ማስገባት ትችላላችሁ። ለምሳሌ ማርክ ብለው ይሄኛው ማርክ ማለት ትችላለሁ። ያው ሄደሩን እናስገባለን ማለት ነው። ከሁለት ከፍሎታል ማለት ነው። ከሁለት ከፍሎታል። ኖርማል ሰጥ ይችላል። እዚህ ጋር ደግሞ ምናልባት ሰብሚት ዴት ብለው ይሄን ሰብሚት ዴቱን ደግሞ እዚህ ጋር አስገባው ማለት ነው። ዝም ብዬ ሄደርና ፉተሩን ፓርት 3 ላይ እንዴት እንደሚገባ አሳይቻችኋለሁ። ስላስገባልበት ግን መጻፍ ከፈለጋችሁ በእንደዚህ መንገድ ማስገባት ትችላላችሁ ማለት ነው። ሄደር ፉተር የት ላይ እናስገባለን? ፓርት 3 ላይ አይተነዋል። እዚች ጋር ልጅ ሄደር እንዴት እንደምናስገባው ፉተር እዚች ጋር ማስገባት ትችላላችሁ ማለት ነው። ኦልሬዲ ይሄ የገባ ሄደር እና ፉተር ነው ማለት ነው። ይኸው ካያችሁት ከሁለት ከፍሎታል። አሁን ኖርማሊ እዚህ ጋር ፔጅ ብሬክ ፕሪቪው ላይ መጥቼ ያው ሉክ እዚህ ያው ፔጅ 1 ላይ ፔጅ 2 አለኝ፣ ፔጅ 3 ከታች አለ፣ ፔጅ 4 ፔጅ 5 እያለ ከሁለት ከፍሎታል ማለት ነው። ከሁለት ይኸው እንደተከፈለ ያሳያችኋል ማለት ነው። እቺን ኦኬ ልበላት። ይኸው አያችሁት አይደል? እንደዚህ ነው የሚመጣ። እንደዚህ አይነት ታያችኋል ብዙ ጊዜ ብዙ ቦታዎች ላይ። ስለዚህ አሁን ከሁለት የተከፈለ ነው። ይሄ ወደዚህ የራሱ ነው፣ ይሄ ወደዚህ የራሱ ነው። ስለዚህ ኖርማልን መልሰውና ምን አደርጋታለሁ? እንደ አጠቃላይ ይሄ ሴንተር እንዲሆን ሊፈልግ እቺኛዋን ሴንተር ባረጋት ሞር የተሻለ ነው። እዚሽ ጋር መጣውና አላይመንት ሆም ላይ ሴንተር ሁሉም እንዲሆን ቢፈልግ ያው ሴንተር አደረጉት። ሁሉም ሴንተር ሆኖልኛል። አሁን ደስ ይላል። ያው በተለይ ቁጥር ምናምን ከሆነ ሴንተር ቢሆን ይሄ ሌፍት ቶፕ እና ቦተም አላይመንቱ ሴንተር፣ ሌፍት እና ራይት አላይመንቱ ሴንተር ቢሆን ሞር የተሻለ ይሆናል ማለት ነው። በእንደዚህ ካደረግነው በኋላ አሁን ይሄንን ፕሪንት ልናደርግ ወይንም ደግሞ ምኑን እንቀየራለን? ፔጅ ላይአውት ላይ ገብተን እዚህ ጋር ኦሪየንቴሽን ኦልሬዲ ላንድስኬፕ ነው። ፖርታይል ብናደርገው ደግሞ እንዴት እንደሚቀንስ ልኩስ አያችሁት አይደል? ፖርታይል ሲሆን የቱ ጋር ኤች ጋር ነው የመጣው። አሁን ላንድስኬፕ ባደረገው ደግሞ የቱ ጋር ይሄዳል? ይኸው ኬ ጋር ማለት ነው። ያው ኬ መጀመሪያዋ ላይ ያለች እዚህ ጋር መጣ ማለት ነው።
ኖርማሊ እንደዚህ ሲሆን መጀመሪያ ምናልባት ጠጋ ጠጋ የምናደርጋቸው ነገሮች ካሉ በእንደዚህ ጠጋ ጠጋ ታደርጋላችሁ። ይኸው በእንደዚህ መንገድ ይሄኛው አያስፈልገንም። ኖርማሊ ብናጠፋው ጥሩ ነው። ይህም በተመሳሳይ ምንም ነገር ስለሌለው እናጠፋዋለን ብዬ ላስብና ይሄንም ላጥፋው። ምንም ስለማያስፈልገን ድሌት ማድረግ ነው። ያው ጨረስነን። ይህም በተመሳሳይ ራንክ ነው። ድግግሞች ስለሆነ አጠፋሁት። ግን እንደዛም ሆኖ አልገባልኝም ማለት ነው። እንደዛም ሆኖ አልገባልኝም። ላንድስኬፕ አድርጌዋለሁ። ፕላዛት ደግሞ ፖርታይልም እንትን ማጠፋት ያለብኝ ነገር አጥፍቻለሁ። በተመሳሳይ ማጠጋገጥ ያለብኝ ነገር አጠጋግቻለሁ። ኖርማሊ ለምን መሰላችሁ? ቼንም ሰፋ ላድርጋት በጣም ጭምቅ እንዳይል እናንተም ለማሳየት እንዲመቸኝ ይኸው እንደዚህ አድርጌዋለሁ። ከዚህ በኋላ ምንድነው ማደርገው? ማርጅኑን ደግሞ አጀስት አደርጋለሁ። ይኸው ማርጅን ጋር ትገባላችሁ። ከስተም ማርጅን አለች። ከስተም ማርጅን ላይ ስትገባ አሁን ራይቱም ሌፍቱም ምንድን ናቸው? ዜሮ ዜሮ ናቸው። ዜሮ ዜሮ ናቸው። ምንም ነገር ከጫፍ ጫፉ ሙሉ ነው በምታዩት ማለት። ስኬሉ ግን እዚህ ጋር 100% ነው። ስኬሉ 100% ነው ማለት ነው። ስለዚህ ምን ማድረግ አለብን? ያው ማርጅኑን አጀስት ለማድረግ እንደነገርኳችሁ ነው። እዚህ ጋር መጣሁኝ። ይኸው አሁን ቶፕን በ0.5 እንዲሆን ብፈልግ ይኸው በ0.5 ቦተሙ በተመሳሳይ በ0.5 ፈልግ በ0.5 ፉተሩ ይኸው 0.3 ነው። ሄደሩም 0.3 ነው። 0.5 ከፈለጉ ኖርማሊ መጨመር ነው። እዚህ ጋር ኖርማሊ ትጨምራላችሁ ማለት ነው። አዘርዋይዝ ተጽፋላችሁ 0.5 ትሉታላችሁ። በተመሳሳይ ፉተርም እዚህ ጋር መጣችሁ 0.5 ትሉታላችሁ ማለት እንደተደረጋችሁ። ይህንን ከጨረሳችሁ በኋላ እዚህ ጋር ፕሪንት ፕሪቪው ትላለች። ፕሪንት ፕሪቪው በእንደዚህ መንገድ ያሳያችኋል። አሁን የተቆራረጠ ነው የሚገርማችሁ። ከሚን በኋላ ያለው ሙሉ በሙሉ ጠፍቷል ማለት ነው። አሁን ፕሪንት ለማድረግ ይህን የምትፈልጉ ከሚን በኋላ ያለው ኖርማሊ ጠፍቷል ማለት ነው። በእንደዚህ መሰረት ካደረጋችሁ በኋላ አሁን ይሄ ሙሉ እንዲገባልኝ ምን ማድረግ አለብኝ ማለት ነው። መጀመሪያ እዚህ ጋር ስኬል የምትላለች ስኬሏን ማስተካከል። ሉክዚስ እያያችሁት ነው አይደል? ይኸው ስኬሉን ሲጨምረው ይጨምራል። ስኬሉን ሲቀንሰው ይኸው እየሄደ ነው። እዚች ጋር ነው ኬ ላይ ነው ያለ። አሁን ኤል ላይ ገብቻለሁ። ይኸው ኤም እና ኤል መሃል ገብቷል። ስኬሉን ሲቀንሰው ይኸው 85 አድርጌዋለሁ ስኬሉን። አሁን ደግሞ ማን ኤም እና ዩ ላይ ገብቷል ማለት ነው። ኤም እና ዩ ላይ ገብቷል። ኖርማሊ እዚህ ጋር ሃይድ የሆነ ነገር ስላለ ነው። ይኸው በባለፈ ስለ ሃይድ ስላሳየኋችሁ እዚህ ጋር ሃይድ የሆነ አለ። በእርግጠኝነት እንደዚህ ባደርገው አንሃይድ ባደርገው አለ። ሉክ እዚህ ያያችሁት ነው አይደለ? ሃይድ የሆነ ነገር ስላለ ነው እስከ ዩ ድረስ ማለት ነው። እናንተ በዚህ መሰረት እንዲያውም ፕሪንት ለማድረግ እንዴት እንደምትችሉ በዛው ታያላችሁ። እሺ አሁንም እንደጨምረው እስቲ ያሉን ያያችሁት ነው አይደለ? አሁን ዩ እና ቪ ላይ ገብቷል። ያው እቺኛዋ ነጥብ ያላት ናት እየሄድን ያለ ነው። ኖርማሊ አሁንም የት ሙሉ አልገባም። ቪ እና ደብሊው ላይ ግን ገብቷል። አንድ ብጨምር በቂው ነው። በቃ ይኸው ወጣል። ሉክ እዚህ የደረሰ እዚህ ጋር ደርሷል። አሁን ፕሪንት ፕሪቪው አደርገው ኖርማሊ ሴሌክት አድርጌ ፕሪንት ፕሪቪው አደርገው ሉክ እዚህ ጋር መጣውና ምን አደርገዋለሁ? እዚች ጋር ፋይል ገባው። ከዛ በኋላ ፕሪንት ፕሪቪው ሁሉም ገባ እስከ ግሬድ ድረስ ገባ። ቅድም ግን በእንደዚህ መሰረት አልገባልኝም ነበር ማለት ነው። በእንደዚህ መሰረት አልገባልኝም ነበር። እናንተ በምትፈልጉት ማስገባት ትችላላችሁ ማለት ነው። ማስገባት ትችላላችሁ። ምናልባት እንደዚህ ከሆነባችሁ በኋላ ኖርማሊ ይሄንን አጀስት ማድረግ ትችላላችሁ በምትፈልጉት መንገድ። ይኸው መሀል ላይ ሆነ። ቅድም እዚህ ጋር ጥግት ብሎ የነበረው ወደዚህ ማስጠጋት ትፈልጉም እቺን ፕላስዋን ነክታችሁ እንደዚህ ጠጋ ማድረግ ትችላላችሁ። ይኸው እንደዚህ ማድረግ ትችላላችሁ። አያችሁ አይደል? ጥግት ማለት ይችላል። አዘርዋይዝ ደግሞ እዚህ ጋር ከተጠጋባችሁ ወደ ይሄ ብዙ ክፍተት አለው እዚህ መሀል ላይ። ስለዚህ እንደዚህ ጥግት ብሎ ከሚወጣልኝ በሁሉም መንገድ መሀል ላይ እንዲሆን የሚፈልግ ይኸው እንደዚህ ያደርጋለሁ። አሁን ከዚህም ያለው ኤሪያ በዚህ በኩልም ያለችው ክፍተት በዚህም ያለችው ክፍተት ኖርማል ነች ማለት ነው። ኖርማል ነች ማለት በእንደዚህ አድርጌ ምን ማድረግ እችላለሁ? ፕሪንት ማድረግ እችላለሁ። ሁለት ፔጅ አለው ሉክ እዚህ ይኸው ሁለቱም ፔጅ ማድረግ እችላለሁ ማለት ነው። ኖርማሊ አሁን እዚህ ጋር ፕሪንት ታይትሏ ወጣለች። ፕሪንት ታይትሏ እንዴት ወጣች? እሷን ስለተደረገበት ነው እንጂ ያወጣው እዚህ ጋር ፕሪንት ታይትል ወጥቷል ማለት ነው። ፕሪንት ታይትል ስላደረገበት ሲወጣ ግን እንዴት ይሆናል የሚለውን ነገር ነው። ከዚህ ባለፈ ፕሪንት ለማድረግ ስትመጡ ምንድነው የምታደርጉት? ኖርማሊ እዚህ ጋር የፕሪንተራችሁን አክቲቭ የሆነው ሬዲ የሆነው ፕሪንተር ትመርጣላችሁ። አንድ እሱ ነው። ሁለተኛ እዚህ ጋር ትመጡና ምንድነው ፕሪንት ሴሌክሽን ነው።
ሴሌክት ያደረጋችሁትን ብቻ ነው። አዘርዋይዝ እንዳለ ሙሉ ሽቱ ላይ ያለውን በሙሉ ነው ፕሪንት የሚያደርግባችሁ ማለት ነው። ፕሪንት የሚያደርግባችሁ ሌላው ነገር እንኳን ተመሳሳይ ነው። እንደነገሯችሁ ቅድም የነገርኳችሁ ስኬል እዚህ ጋር አጀስት ማድረግ ትችላላችሁ። በምትፈልጉት ከስተም ስኬልስ የምትላለች ይኸው ጊዜ ከስተም ስኬልስ አለች። ከስተም ስኬል ላይ ገብታችሁ በምትፈልጉት መንገድ እናንተ ምን ማድረግ ትችላላችሁ፣ ኖርማሊ አጀስት ማድረግ ትችላላችሁ ማለት ነው። ኤክሴል ላይ ዋና ነገሮቹ እነዚህ ናቸው። አንደኛ እዚህ ጋር ያለችዋ ነገር በተመሳሳይ ፔፐሩንም ምን ላንድስኬፕ እና ፖርታይል ማድረግ ትችላላችሁ። እዚህ ጋር መጣችሁ አሁን ፖርታይል ባደረገው ሉክ ዚስ በእንደዚህ ይሆናል ማለት ነው። አያችሁ አይደል? ቆረጠው። ለምሳሌ እስከምን ብቻ ነው ያመጣ፣ እስከምን ብቻ ነው ያሳየኝ ማለት ነው። በተመሳሳይ ላንድስኬፕ ሳደርገው ደግሞ ይሄንን ያመጣልኛል እስከ መጨረሻው ድረስ ሁሉንም ያሳየኛል ማለት ነው። በእንደዚህ መሰረት ይህንን ከጨረሱ በኋላ ቀጣይ የምፈልገውን ያክል ምን እለዋለሁ እጨምርና ቀጥታ ፕሪንት እለዋለሁ። ፕሪንት ስለው ያው እኔ ስለሌለኝ ነው ስላላያያዙት አውቶማቲካሊ ፕሪንት ማድረግ ይጀምራል ማለት ነው። ፕሪንት ማድረግ ይጀምራል ማለት ነው። ከዛ ባለፈ ግን እችን ላሳያችሁ። እችኛዋ ኖርማሊ ታይትል ስለሆነ ታይትል ስላደረግናት ነው እንጂ አትመጣም ነበረ። ለምሳሌ እችንን ለማጥፋት ስመጣ የተገባለው መሰላችሁ ይኸው እዚች ጋር ፕሪንት ታይትል ምትላለች። እሷን ክሊክ አደርጋታለሁ። አያችሁት አይደል? ይህን ስለመረጡለት ነው። አሁን ይህንን ባጠፋው ግን ኖርማሊ ይጠፋል ማለት ነው። አሁን እስኪ የቅድሙ ይወጣል። ይሄ አሁን ያ ማለት ፕሪንት ታይትል ማለት ይሄ ቴብል ሄዱ በየፔጁ ለምሳሌ 100 200 ፔጅ ቢወጣ ያቺ ታይትሏ ኖርማሊ እየቀጠለች ትሄዳለች ማለት ነው። አሁን ግን ይቺ ቴብል ሄዷ ታይትል ኖርማሊ እንድትቀጥል ለማለት ነው። አሁን ግን አይቀጥልም። ኖርማሊ ላሳያችሁ ያው ከዚህ በኋላ ሄዱና ምናለው ፕሪንት አሉትኝ። ፕሪንት ያው እዚህ ጋር መጣው ሁለተኛው ፔጅ ላይ አሁን በእርግጠኝነት አይደለም። ሉክ እዚህ አያችሁት አይደል? ሁለተኛው ፔጅ ላይ በጭራሽ የለም፣ እዚህ ጋር የለም ማለት ነው። እዚህ ጋር አልመጣችም ማለት ነው። ለምን ያልመጣበት ምክንያት ምንድነው? መጀመሪያ ፕሪንት አይተሉን አጀስት አላደረግንለትም ማለት ነው። ፕሪንት አይተል አጀስት እናደርግለት ግን እዚህ ጋር ይመጣ ማለት ነው። አሁን ኖርማሊ እንቀይረውና ወደ እንየው። ለምሳሌ ፕሪንት አይተል አሁን እንስተው ያ ማለት ቴብል ሄዱ በየቦታው እንዲያወጣልን ስንፈልግ ማለት ነው። እዚህ ጋር ፕሪንት ታይትል ግባ። ከዛ ፕሪንት ታይትል ከገባው በኋላ የመጀመሪያዋ ቴብል ሄዷነት እንድትወጣልኝ የፈለጉትኝ ቴብል ሄዷነት እንድትወጣልኝ። እዚህ ጋር በነገራችን ላይ ሮ ፕሪንት ታይትል አለ፣ ፕላዛት ኮለመን ፕሪንት ታይትል አለ። ለምሳሌ በዚህ አንዷ ኮለመን ላይ በተደጋጋሚ እንዲወጣላችሁ ከፈለጋችሁ ኮለመን ላይ ታደርጉታላችሁ። ሮ ላይ ከሆነ ደግሞ ሮ ላይ ፕሪንት ኤሪያውን ደግሞ በተመሳሳይ አጀስት ማድረግ ትችላላችሁ። ከዛ ያው ማራቁለት እቺኛዋ ናት የምትወጣሉትኝ ያው እንኳን ከዚህ በኋላ ኦኬ ልለታለሁ። አሁን ፕሪንት ብለው እንዳሳያችሁ ፕሪንት አድርገውና ከዛ በኋላ ሉክ ዚስ የመጀመሪያው ላይ ያው ግዴታ ነው። ሁለተኛው ላይ ያለው አሁን አያችሁት አይደለ? ቅድም ቀጥታ 28 ብሎ ነበር የጀመረ። አሁን ግን ቴብል ሄዱ በተመሳሳይ ሁሉም ቦታ ላይ ወጣ። አሁን 100 ፔጅ ፕሪንት ማድረግ ብንችል 100 ፔጁም ላይ እያንዳንዷ ላይ ቴብል ሄዱ ይወጣ ማለት ነው። ፕሪንት ታይትል ለዚህ ነው የምታውቁ። እንደዚህ ልክ እኔ አሁን ኖርማሊ ምንን አሳየዋችሁ እንትኑን አሳየዋችሁ እንጂ ሮውን አሳየዋችሁ እንጂ ኮለመን አሁን ቺኛው ኮለመን ብቻ ደጋግሞ እንዲወጣ ብትፈልጉ ኮለመን ብቻ ማድረግ ትችላላችሁ። ሮው ከፈለጋችሁ ሮው ብቻ በእንደዚህ መንገድ ታደርጋላችሁ ማለት ነው። ለዛሬ ትምህርታችንን ጨርሰናል። እንግዲህ በምትፈልጉት ኤክሴል ይሄ ይሰራል የምትሉት ካለ ኮሜንት ላይ አሳውቁን። እኛ ለመስራት ዝግጁ ነን። ማንናቸውንም እናንተ ብቻ ኮሜንት ስጡን። ነገር ግን ይህንን ቪዲዮ ሰብስክራይብ አድርጉ።